ሰላም ጤና ይስጥልኝ የቻናላችን ቤተሰቦች በዛሬ ቪዲዮአችን ላይ እጅግ አስደናቂና በጣም ተፈላጊ ስለሆነ ስለ ክላውድ AI እናወራለን። ብዙዎቻችሁ እንደ ChatGPT እና Gemini የመሳሰሉትን AIዎችን ልታውቁ ትችላላችሁ። ነገር ግን ክላውድ AI በአሁኑ ሰዓት ጽሁፎችን በማስተካከል ኮዲንግ ላይና ጥራት ያላቸው ይዘቶችን በመፍጠር ረገድ ዓለምን እያነጋገረ ይገኛል። ዋናው ቁም ነገር ይህንን ነፃ AI መተግበሪያን በመጠቀም እንዴት በኢንተርኔት ገንዘብ መስራት እንችላለን። ምንም የላቀ እውቀት ሳይጠይቃችሁ በቤታችሁ ሆናችሁ በክላውድ AI በመጠቀም የምትሰሯቸው ምርጥ 4 የኦንላይን ስራዎችን አሳያችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ገንዘብ የምናገኝበት የመጀመሪያ መንገድ የጽሁፍ አገልግሎት። የመጀመሪያውና ቀላሉ መንገድ የጽሁፍ አገልግሎት መስጠት ነው። በአሁኑ ሰዓት የድርጅቶችን ድረ-ገጾችን ወይም ብሎግ፣ የሶሻል ሚዲያ ገጾችን እና የንግድ ማስታወቂያዎችን ጥራት ያለውን ጽሁፍ ይፈልጋሉ። ክላውድ AI እጅግ በጣም ተፈጥሯዊና ሰው የጻፈውን የሚመስል ጽሁፍ የመጻፍ ልዩ ችሎታ አለው። ለምሳሌ ስለ ጤናማ አመጋገብ የሚሆን የ500 ቃላት ብሎግ ጻፍልኝ ብላችሁ ቢታዙት በሰኮንዶች ውስጥ ያዘጋጅላችኋል። ይህንን ጽሁፍ በመውሰድ እንደ ፌቨር፣ እንደ አፕወርክ ወይም በቴሌግራም ላይ ባሉ ፍሪላንሲንግ ግሩፖች ላይ በመሸጥ ገቢ ማግኘት ትችላላችሁ። ሁለተኛው መንገድ የዩቲዩብ ስክሪፕት እና የቪዲዮ ሀሳብ ጀነሬት ማድረግ። ሁለተኛው መንገድ ለዩቲዩበሮች ስክሪፕት መጻፍ ወይም የራሱን ቻናል መክፈት ነው። ዩቲዩብ ላይ ቪዲዮ ለመስራት ትልቁ ፈተና የቪዲዮ ሀሳብ ማጣትና ስክሪፕት መጻፍ ነው። ክላውድ AI ግን ይህንን ቀላል ያደርገዋል። ለምሳሌ አሁን እናንተ ያያችሁ ያለውን ስክሪፕት ራሱ ክላውድ AI እንዳግዘኝ ማድረግ ይችላል። ለዩቲዩብ ቪዲዮ የሚሆን ቫይራል ሊሆን የሚችል የቪዲዮ ሀሳብ ስጠኝ ካላችሁ ብዙ አማራጮችን ይሰጣችኋል። በመቀጠል ሙሉ ስክሪፕቱን ጽፍላችሁ በማድረግ ትችላላችሁ። ይህንን ስክሪፕት ለሌሎች ዩቲዩበሮች በመሸጥ የራሱን ቪዲዮ ፌስሌስ ቻናል በመክፈት በቪውስ ገንዘብ ማግኘት ትችላላችሁ። ሶስተኛው መንገድ የትርጉምና የማስተካከል ስራ። ሶስተኛው መንገድ ትርጉምና ኤዲቲንግ ነው። ክላውድ AI የአማርኛ ቋንቋ ጨምሮ በርካታ ዓለም አቀፍ ቋንቋዎችን በጣም በተስተካከለ ሁኔታ ይረዳል፣ ይተረጉማል። ትልልቅ ድርጅቶች መጽሐፍትን፣ ጽሁፎችን ወይም የዌብሳይት መረጃዎችን ከአንድ ቋንቋ ወደ ሌላ እንዲተረጉምላችሁ ይፈልጋሉ። ክላውድ ላይ ጽሁፍን አስገብታችሁ በጥራት እንዲተረጉመው ማድረግ ትችላላችሁ እና የተሳሳቱ ሰዋሰው ወይም ግራመር ካለ እንዲያስተካክል ማዘዝ ትችላላችሁ። ስራውን ሰርታችሁም ስታስረክቡም የሚከፍላችሁን ዶላር በቀጥታ ወደ አካውንታችሁ ማስገባት ትችላላችሁ። አራተኛው መንገድ ቀላል ኮዲንግ እና የዌብሳይት ስራዎች። አራተኛውና ከፍተኛ ክፍያ የሚያስገኘው መንገድ ቀላል የኮዲንግ ስራዎች ናቸው። ፕሮግራሚንግ ወይም ኮዲንግ አታውቁም? ምንም ችግር የለውም። ክላውድ AI ድንቅ የኮዲንግ ረዳት ነው። ለምሳሌ ለአንድ ሬስቶራንት የሚሆን ቀላል የዌብሳይት ኮድ ወይም በHTML እና በCSS ጻፍልኝ ብላችሁ ብትጠይቁት ሙሉ ኮዱን ይሰጣችኋል። ኮዱን ለደንበኞች በመስጠት ወይም ትናንሽ አፕሊኬሽኖችን እና ቦቶችን በመስራት ከፍተኛ ገንዘብ ማግኘት ትችላላችሁ። እናንተ የሚጠበቅባችሁ ደንበኛ የሚፈልገውን ነገር ለክላውድ በትክክል መንገር ብቻ ነው። የዛሬ ቪዲዮአችን ይህን ይመስል ነበር። ልብ በሉ ክላውድ AI ስራውን ያቀላችኋል እንጂ የእናንተ ክትትልና ፍላጎት ይፈልጋል። ዋናው ቁልፍ ነገር ዛሬውኑ መጀመርና መለማመድ ነው። ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። ክላውድ AIን በመጠቀም ዝርዝር ቪዲዮ እንድሰራላችሁ የምትፈልጉትን ኮሜንት ላይ አስቀምጡልኝ። ለቻናላችን አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።